ብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነ ፍቅር የማታ ማታን ጎዶሎ ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ መሶባቸው ከሸረፈው ሚላቱ ከስሜው ክምሩ መቼም ላይ ጎልናቸው ሙሉ እንደንሆ እመየም በቅበይ ደሞ ካገር ጥበብሽ እጆችሽ ያቦላው ደሞ ያምራል ጥበትሽ ሽቢያለው መቀነቱ ከወገብሽ ያለው ሁሉን ቻይ አንጀትሽ ስንቱን የሚችለው አውዳመቱ ደርሶ ሲባል አሴና ገናዬ እጅሽ መጣሉ ደሞ ጠብቂ ሸክዬ አሲና በል አሲና ገናዬ አሲና በል አሲና ገናዬ አሲና በል በገና ጨዋታ አሲና
ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እሺ አሁን ደግሞ አረፍ ብለን ፕሮግራሞቻችንን እንመራለን። እንኳን ደህና መጣችሁ። እንኳን አደረሰን። በሀገር ውስጥም ከሀገር ውጭም ያላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። የጌታችንን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ በናቶም ፊልም ፕሮዳክሽን ተዘጋጅቶ በተስፋ ሲኒማ ቆንጆ የሆነ የበዓል ፕሮግራም ይዘንላችሁ መጥተናል። እንኳን ደህና መጣችሁ። አበባ መስለዋል። በጣም አበባችሁ። ስለመጣችሁ እጅግ አድርገን እናመሰግናለን። አሁን ወደ ጥያቄዎቻችን እንገባለን። አሪፍ እያደረግን ቀኑን እናሳልፋለን። በዓልን አሪፍ አድርገን እናሳልፋለን ማለት ነው። ጥያቄዎቻችንን የምንጀምረው የናቶም ፊልም ፕሮዳክሽን አባላት በሙሉ እራሳችሁን ታስተዋውቁናላችሁ። እንዲሁም ደግሞ ናቶም ፊልም ፕሮዳክሽን ክሩ ውስጥ ምን አይነት የስራ ዘርፍ እንዳላችሁ ታጫውቱናላችሁ ማለት ነው። ተስማማላችሁ? የታል? ስለዚህ ከየትኛው ረድፍ እንጀምር? ከአቤ እንጀምራለን ማለት ነው። ዙር ሁላችንም ይደርሰናል። እንኳን አደረሳችሁ በድጋሚ። እሺ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። ስሜ አበበ መዝገቡ እባላለሁ። በናቶም ፊልም ፕሮዳክሽን ውስጥ ተዋናይና ሳውንድ ማን። እሺ አመሰግናለሁኝ። ሁላችሁንም እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እላለሁኝ። ስሜ ሄኖክ ጥላሁን ይባላል። በዚህ በናቶም ፕሮዳክሽን ውስጥ ተዋናይና ፕሮዳክሽን ማናጀር ላይ እየሰራሁኝ ይገኛለሁኝ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም በፍቅር አደረሰን። ስሜ ቃል ኪዳን ለታ ይባላል። በናቶም ፊልም ፕሮዳክሽን ላይ ያለኝ የስራ ድርሻ ተዋናይ ነኝ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ስሜ አቤኔዘር ሁሴን ይባላል። በናቶም ፊልም ፕሮዳክሽን ውስጥ የምሰራው በትወና ነው። እንኳን ደስ አላችሁ። እንኳን ደስ አላችሁ። እሺ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በፍቅር አደረሳችሁ እላለሁ። ስሜ ጸጋዬ ታፈሰ ይባላል። በናቶም ፊልም ፕሮዳክሽን ውስጥ ተዋናይ ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላምና በጤና አደረሳችሁ እላለሁ። ስሜ ናትናኤል ጀንበር ይባላል። በናቶም ፕሮዳክሽን ውስጥ ተዋናይ ነኝ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ ለማለት እወዳለሁ። ስሜ አብርሃም ፍሬው ይባላል። በናቶም ፊልም ፕሮዳክሽን ውስጥ የተሰጠኝ የስራ ድርሻ ተዋናይ ሲሆን እንዲሁም አቤን በማገዝ በሳውንድ ማንነት እየሰራሁ እገኛለሁ። መልካም በዓል። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ። ስሜ ማስተዋል ጥጋቡ ይባላል። በናቶም ፊልም ፕሮዳክሽን ውስጥ ተዋናይና ጸሐፊ ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን እላለሁ። ስሜ ፍሬ ሰላም ማስፋው ይባላለሁ። በናቶም ፊልም ፕሮዳክሽን ውስጥ ተዋናይና ሜካፕ አርቲስት ነኝ። አመሰግናለሁ።
እሺ አመሰግናለሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ። ስሜ ዮሐንስ ግርማ እባላለሁ። የናቶም ፊልም ፕሮዳክሽን ተዋናይ ነኝ። አመሰግናለሁ። እሺ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። ስሜ ኦሊያር ገብሬ ይባላል። በናቶም ፊልም ፕሮዳክሽን ውስጥ የምሰራው በትወናና በዳይሬክቲንግ ነው። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያሉ ስሜ ሜሮን አስፋ ይባላል። በናቶም ፊልም ፕሮዳክሽን ውስጥ የሚሰራው ስራ ተዋናይና አርት ዳይሬክተር ነኝ። አመሰግናለሁ። እሺ ስሜ ጋቸና ሽመልስ እባላለሁ። በመጀመሪያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ እላለሁ። ናቶም ፊልም ፕሮዳክሽን ላይ በተዋናይነት ነው የምሰራው። አመሰግናለሁ። አመሰግናለሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን አደረሳችሁ እና ስሜ ጽጌረዳ ሙላት ይባላል። በናቶም ፊልም ፕሮዳክሽን ላይ ተዋናይ ነኝ። ቡና እያፈላሁ ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ ቤተልሔም ተስፋ ንጉስ ይባላል። በናቶም የፊልም ፕሮዳክሽን ውስጥ ተዋናይት ነኝ። በድጋሚ መልካም በዓል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ አደረሰን። ስሜ ራህዋ ኃይሉ ይባላል። በናቶም ፊልም ፕሮዳክሽን ተዋናይ ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሰን እያልኩኝ እኔ ናትናኤል ሀብታሙ ነኝ። በናቶም ፊልም ፕሮዳክሽን ውስጥ ደግሞ ተዋናይ እንዲሁም ኮንቲኒቲ። ሁላችሁም ከተደሰታችሁ እሺ እናመሰግናለን። እስቲ በዚሁ አያይዛችሁ ወደዚህ ሙያ እንዴት እንደገባችሁ እና ቤተሰብ ጋር ያለው ፊድባክንም ብትነግሩ። በድጋሚ እድል ስለሰጣችን አመሰግናለሁ። እንዴት ወደዚህ ሙያ ገባህ ለሚለው ጥያቄ ማለት ከድሮም ፍላጎቱ ስለነበረኝ እኔም ራሴን ነው እዛ ውስጥ ያገኘሁት። እንዴት እንደገባሁ እኔም አላውቀውም። ያው ቤተሰብ ጋር ያለው ተቀባይነት ያን ያህል አይደለም ማለት ነው። እነሱ ይህን ነገር አይፈልጉትም ማለት በነገርየው ውስጥ የሚኖር ሰው ነው ነገርየውን ሊፈልግ የሚችለው እንጂ ስለዚያ ነገር የማያውቅ ሰው ነገርየውን ለመረዳት ከባድ ስለሚሆንበት ቤተሰብ ጋር ያለው ነገር ብዙም አይደለም እና ብቻ እግዚአብሔር ይመስገን ነው። እሱን ተስፋ ማድረግ ወደዚህ ሙያ የገባሁበት ምክንያት ከልጅነት ጀምሮ ፍቅር ነበረኝና ሰው በመጠየቅ ምናምን ነገር ገባው ማለት ነው። በቤተሰብ ዘንድ ብዙም ተቀባይነት አይኖረውም። አርት ውስጥ እንድንገባ አይፈቅዱም ማለት ነው። ግን እግዚአብሔር ይመስገን አሪፍ ነው። አመሰግናለሁ። ወደዚህ ሙያ የገባሁት እናቴ በጣም ትፈልግ ነበረ እዚህ ሙያ ውስጥ እንድገባና በእሷ ግፊት ነው የተማርኩት እና ቤተሰብ ጋር ያለው ፊድባክ ላላችሁኝ ደግሞ በጣም ደስተኞች ናቸው። እንድቀጥልበት ነው የሚፈልጉት። በዚህ እግዚአብሔር ይመስገን ቤተሰቦች በጣም ተቀባይነት አለ። አመሰግናለሁ። አመሰግናለሁ። እኔ ወደዚህ ሙያ የገባሁት ያው ፍላጎቱ ስለነበረኝ ገባሁ። ትምህርቱን ክላሱን ጀመርኩ። ምንም ጫናም ከቤተሰቡ የደረሰብኝና እግዚአብሔር ይመስገን ደስ ይላል። ጋሚ እንኳን አደረሳችሁ። ያው ወደዚህ ሙያ ስገባ ያው ጓደኞች ናቸው በዚህ ሙያ ውስጥ ያሉትና ያው በእነሱ ግፊት ነው የገባሁት። ከዛ ያው ሙያውን በጣም ወድጄዋለሁ። ግን ደግሞ ያው ቤተሰብ ጋር በጣም ከባድ ነው፣ ጫና በጣም ያበዛሉ እና ያው ለማሳመን በስራ እሞክራለሁ። አመሰግናለሁ። እሺ አመሰግናለሁ። ወደ ትወና የገቡበት አጋጣሚ በዚህ አጋጣሚ በጣም ግሩም ኤርሚያስን በጣም ወደዋለሁ አናግሬ እና ድሮ ልጅ እያለሁ የሱ ፊልሞችን በጣም አይ ነበር ይመስለኛል። ወደ9ኛ ክፍል ወደ 10 አካባቢ 10ኛ ክፍል እያለሁ ላምባ የሚለው ፊልም ደግሜ አየሁት እና በቃ እዛ ላይ ያሳየው ግሩም አክቲንጉ በጣም ደስ ይል ነበርና እኔም እስቲ ለምን ወደ ትወና ልጅ አልገባም ብዬ
እሱን በማየት ነው ወደዚህ ሙያ እንዲገባ ቻልኩት። ከዛ በኋላ ከገባው በኋላ ሞር በጣም ደስ ይላል። በዛው ቀጥያለሁ አሁን እስካለሁበት ድረስ ማለት ነው። ቤተሰብ ጋር ያለው ፊሊንግ ወይም አስተያየት ምን ይመስላል ለሚለው ጥያቄ የኛ ቤተሰብ ሞር ትምህርት ላይ ትኩረት እንድናደርግ ነው የሚፈልገው ከፋዘርም ሁሉም ጭምር እና ቤተሰብ ጋር ያለው አቀባበል ትንሽ ከበድ ይላል። ሞር ደግሞ መጀመሪያ ወደ ገባሁበት ሰሞን አካባቢ ትንሽ ቤተሰብ ጋር ያለው ነገር ትንሽ ከበድ ነበር። ማዘሬ ነበር በጣም የምትደግፈኝ ኦር የኪነ ጥበብ ነገሮችን በጣም የምትወደው ማዘር ናት እና ማዘር ናት በርታ ጠንክር የምትለኝ እና በዚህ አጋጣሚ እሷን በጣም አመስገን እፈልጋለሁ። ከዛ በኋላ ግን በቃ እኔ ፍላጎት ስለሆነ ግድ መቀጠል ስላለብኝ እየቀጠልኩ ስለሆነ ፋሚሊ ቀስ በቀስ ወደ እኔ ሀሳብ እየመጣ ሆነና እንጂ ከዛ በፊት መጀመሪያ አካባቢ ላይ ያለው ነገር በጣም ከባድ ነበርና ፋሚሊ ጋር ከማዘር ሌላ እንደዚህ ሞር ኪነጥበብ የሚፈልጉ የለም። ግን ሞር እኔ በጣም ስላስገደድኳቸው ሊቀበሉ ይችላልና አመሰግናለሁ። እሺ አሁን ደግሞ ከጥያቄዎቻችን ተመልሰን ፈታ ዘና እንድንል የሙዚቃ ጨዋታ አዘጋጅተናል። እስቲ ግጥም ላይ እኔ ይመለካል። ግጥም ላይ ጎበዝ ነኝ የሚል ካለ ያው እናውቃለን። እስቲ ራሳችሁ አውጡና እሺ ማስቲ ጸግሽ እና ሄኒ እናንተ የምንከፍተውን ግጥም ትቀጥሉልናላችሁ ማለት ነው። ይዘፈን ስንቱን የሚችለው አውዳመቱ ደርሶ ሲባል አሴና ቀናይ እጅሽ መጣሎ ደግሞ ጠብቂ ሸክዬ አሲናበል አሲናገናይ አሲናበል በገና ጨዋታ አሲናበል ላይቆጡም ጌታ አሲናገናይ አማን 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 ይሁን ቸር ያሰማን። 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 መጣልን አውደ ዓመት በዓላችንን አውደ ዓመት ለዚህ ያበቃል አውደ ዓመት ይመስገን አውደ ዓመት መጣልን አውደ ዓመት በዓላችንን አውደ ዓመት ለዚህ ያበቃል አውደ ዓመት ይመስገን አውደ ዓመት
ቤት ያፈራው ስደት ልጆቿ ሁሌም የዘራ በጣም የተዝናና ነው። ደስ ይል ነበር። አንዳንዶቻችሁ ግጥሙን ባትሉትም ይመረጣል። አዎ ያስገድሉ ዘፋኞቹ እንዳይሰማቸው። እሺ አሁን ደግሞ ያው እየበላን የጠጣን ብንዝናና ይሻላል። ጸግሽዬ አባታችን ዳቦ ይቆረሳል። ዳቦ ይቆረሳል፣ ቡና እንጠጣለን፣ ፈንዲሻም አለ። በዓልን በጥሩ ሁኔታ አብረን እናሳልፋለን። አብራችሁን ስለምትሆኑ ሳይሰለቻችሁ እንዲህ ስለምትጫወቱም እናመሰግናለን። እሺ እድሉ ስለሰጠኝ በጣም አመሰግናለሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ እላለሁ። እንኳን አደረሳችሁ። ድጋሚ
አክብራችሁም ከእናንተ ባልበልጥም እንደ ትልቅ አይታችሁ እንዳባታይታችሁ እዚህ ስላቀረባችሁ በጣም አመሰግናለሁ። ማዕዳችንን ይባርክልን፣ አይለየን፣ ትልቅ ደረጃ እንድረስ። ያልመጡትም የመጡትም ከይዛችሁ እንኳን አደረሳችሁ። ድጋሚ እና አሁን ወደ መባረኩ እንሄዳለን። እንግዲህ በላን ጠጣን፣ በጣም ቆንጆ ጊዜ ነበረ እያሳለፍን ያለ ነው እና እስኪ ደግሞ በዚሁ አጋጣሚ የሆነ የሚያስቁ አጋጣሚዎች አይጠፉም ማለት የበዓል አጋጣሚዎች ከእነሱ ውስጥ እንደው በጣም የሚያዝናናችሁን አጋጣሚዎች እና የትኛውን በዓል እንደምትወዱ ምናምን ነገር እስቲ አጫውቱ። ኦሊክ አለ? እሺ የበዓል አጋጣሚ ፋሲካ ላይ ነው እና 9 ሰዓት መቼስ ዶሮ ይበላል አይደል? ከቤተክርስቲያን መልስ እና የዛኔ ፋሚሊ ሁሉም አመሙ ማለት ነው እና ዶሮ የሚሰራ ማንም የለም። ፋሚሊ እንዳለ አመመና ዝናብ ይዘነበ ነበር በዛው አጋጣሚ። ከዛ ሲስተርና ጤነኛው እና ሁለቱም ዶሮ ከሚኒስተር ሰርተን እና በዚህ አጋጣሚ ዶሮ ሰርቻለሁ ማለት ነው። ሲስተር አግዛኝ ነው እና እንደዚህ አጋጣሚ ነበር። እሱ አጋጣሚ ያረሰው ከበዓላት በጣም ወዶ በዓል እንትን የለውም ፋሲካ ነው። ትልቅ በዓል ላይ ስለዛ ፋሲካ መርጣለሁ ማለት ነው። አመሰግናለሁ። እሺ አመሰግናለሁ። በድጋሚ የበዓል አጋጣሚ በጣም ይገርማል። እርድ ላይ ነው ወደ ፋሲካ ገና አካባቢ በግ እያረድን እንደ አጋጣሚ በጉን አርደን ጨርሰን በእኛ ቤት አርደን ጨርሰን ወደ ቤት ገብተናል። እንደ አጋጣሚ በጉ ተከትሎ ወደ ቤት መጣ ማለት ነው። ይህ አጋጣሚ በጣም እና ከሞዳቸው ደግሞ በዓል ውስጥ ደግሞ ፋሲካ ነው እና ትልቅ በዓል ስለሆነ እንኳን የመስቀል ዕለት እና በግ ተገዝተናል ነገር ማለት በጉ በሬ ማለት በጣም ግዙፍ ነው ምናምን ቀንዱ ምናምን በዛ ላይ ደግሞ የሆነ የሚተናኮራል እና በወፍራም ገመድ ነው ጠብቆ የታሰረ እና ያው ከአዲስ አበባ ላይ የተረፈ አተላና ማስቀምጠውለት ምናምን ሌሊት ለጠጥቶ ሰፍሯል ማለት ይቻላል። ቀጥታ የኛ ሳሎን ገብቶ ቀጥታ ማለት ነው በጥሱ ገመዱ የታየው ቲቪ ነው። ከራሱ እና ይሄ ነበር ከያስትና ባይ ይጨርበት ያረጋው ይሄ ነበር የበዓል አጋጣሚ እና እኔ ከበዓላት ውስጥ የምወደው አጋጣሚ ፋሲካ እሺ እናመሰግናለን። በዚሁ አያይዘሽ ደግሞ ያው ድምፀ መረዋ እንደሆንሽ ይታወቃልና አንድ ሙዚቃ እንቆራለን።
በጣም የምወደው የሐመል ማላማ ተዘፈነ። የክረምቱ ወር አልፎ ለበጋው ለቋል፣ ጋራው ሸንተረር ሜዳው በአበቦች ደምቋል። ሸሞን ሞላዬ ውብ ሽግርግሩ እንዳማረብን ናምኜኔ ኩሩ እንኳን አደረሳችሁ እንኳን እስኪ በሉላችን እንኳን አደረሳችሁ እንኳን አደረሳችሁ እስኪ ደስ ደስ የሚሉ አጋጣሚዎቻችሁን ስለነገራችሁ እናመሰግናለን። አጋጣሚዎቻችሁ አዝናኝ ነበሩ፣ ደስ ይላሉ፣ እናመሰግናለን። እሺ አሁን በመቀጠል ደግሞ ናቶም ፊልም ፕሮዳክሽንን በማን እንደተቀላቀላችሁ ታጫውቱናላችሁ። በዛው አያይዛችሁ ደግሞ ከዚሁ ከናቶም ፊልም ፕሮዳክሽን ውስጥ ለአንድ ሰው ስጦታ ስጡ ብትባሉ ለማን ነው የምትሰጡት የሚለውን ጥያቄ ፍሬ፣ ቃልና አብርሽ ትመልሱልናላችሁ ማለት ነው። ስለዚህ ወደ መልሱ እንሄዳለን። እሺ አመሰግናለሁ። ወደ ናቶም ፊልም ፕሮዳክሽን የገባሁበት ምክንያት በኢዛና ነው እና ስጦታ ላላችሁኝ ደግሞ ስጦታ የምሰጠው ያው ወደዚህ ደስ ወደሚል ክሩ የተቀላቀልኩበት ምክንያት ኢዛና ስለሆነ መስጠት የምፈልገው ለኢዛና አሸብር ነው። ወደ ናቶም ፊልም ፕሮዳክሽን እንድገባ የጋበዙኝ ሁለት እህቶቼ ናቸው፣ አብሮ አደጎቼ ናቸው። ቤቴ እና ሰላም ይባላሉ እና ስጦታ ስጪ በባል የምሰጠው ያው ለቤተልሔም ተስፋ ነው። እሺ አመሰግናለሁ። ወደ ናቶም የፊልም ፕሮዳክሽን የገባሁት በእርግጥ ከድሮም ጀምሮ እንደዚህ አይነት አጋጣሚ እንዲኖር በጣም እፈልግ ነበር። ግን አንድ ወንድሜ ያለ ኦሊያድ የምለውና እሱ ነው ናቶም ፊልም ፕሮዳክሽን እንደዚህ አይነት ምልመላ ሲያወጣ ቀጥታ እሱ ወደ እኔ ላከልኝ። በዛም አማካኝነት ወደ ናቶም ፊልም ፕሮዳክሽን ገቡ ማለት ነው። በመቀጠል ስጦታ መስጠት የምፈልገው ያው ይከብዳል። እንደዚህ ስጦታ እንዲህ ለአንድ ሰው ብቻ መስጠት ምናምን ይከብዳል። ግን ያው ስጦታን የምሰጠው ይሄንን ናቶም ፊልም ፕሮዳክሽንን የመሰረተው አካል፣ ምክንያቱም መግባቴ ብቻ ሳይሆን እሱ ባይመሰረት ኖሮ አልገባም ነበርና ተስፋ ለወንድማችን ተስፋ ብሰጥ በጣም ደስ ይለኛል በዚህ አጋጣሚ ነው። እሺ አሁን ደግሞ ስለ ገና በዓል አንዳንድ ጨዋታዎችን እንጫወት። ዝግጁ ናችሁ? የታለ ከቤት እንጀምራ። ቤት እስካሁን አትጠይቂያቸው። እንግዲህ ጥያቄዎቹን ወስዳችሁ ጥሩ መልስ እንደምትመልሱልን እንተማመናለን። አሪፍ አሪፍ ጥያቄና ቀላል ጥያቄዎች ናቸው። ለእናንተ አይከብዱም መቼስ። እንጀምራለን። ቤትዬ ቀጥይ። እሺ የኔ ጥያቄ መድኃኒታችን ኢየሱስ ክርስቶስ ለምን ተወለደ? ያው የተወለደው 5500 ዘመን ሲፈጸም ለአዳም በገባለት ቃል መሰረት ከቅድስት ድንግል ማርያም ተወልዶ እኛን ለማዳን የተወለደው። እሺ የኔ ጥያቄ ኢየሱስ ክርስቶስ ከተወለደ ስንት ዓመት ሆነው ነው የሚለው 2017። ጆይ አሁን ደግሞ ወደ አንተ እናልፋለን። ጥያቄውን አብረን መልስ። እሺ አመሰግናለሁ። እኔ የደረሰኝ ጥያቄ ኢየሱስ ክርስቶስ በምን ከተማ ተወለደ ነው። እሱም ደግሞ በኤፍራታ ቤተልሔም። እሺ አሁን ደግሞ በረከት እያንቺን ጥያቄ የምንጠይቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ እናቱ ማን ናት? ይሄን አሁን ደግሞ ወደ አንተ እናልፋለን። ጥያቄውን አንብበህ መልሱ ንገረን። እሺ የኔ ጥያቄ ኢየሱስ ክርስቶስ ከመወለዱ በፊት እንዲሁም ከተወለደ በኋላ ዜናውን ያበሰረው ማን ነው ነው? ዜናውን ያበሰረው ዜናዊ መልአክ ቅዱስ ገብርኤል። እናመሰግናለን። ጽጌ አሁን ደግሞ ወደ አንቺ መልሱ ንገረን።
እሺ የኔ ጥያቄ ሰብአ ሰገድ ወደ ጌታችን ኢየሱስ ክርስቶስ ይዘው የሄዱት እጅ መንሻ ምንድን ነው የሚሉት? ከርቤ፣ ዕጣንና ወርቅ። እሺ የኔ ጥያቄ ደግሞ የኢየሱስ ክርስቶስን መወለድ ቀድሞ የሰሙት እነማን ናቸው? በአካባቢው የነበሩ በቤተልሔም የነበሩ እረኞች። እሺ እንግዲህ ለተጠየቃችሁ ጥያቄ ቆንጆ መልሶች ሰጥታችሁናል። ጥያቄያችሁን በአግባቡ መልሳችኋል። እናመሰግናለን። አሁን ደግሞ ስለ ናቶም ፊልም ፕሮዳክሽን ለተመልካችም ግልጽ ለማድረግ ያህል አንዳንድ ነገር እንበላችሁ። ናቶም የፊልምና የቲያትር ፕሮዳክሽን የተመሰረተው በ2015 ዓመተ ምህረት ነው እና መስራቾቹ በዋናነት 3 ናቸው። በስሩ ግን ብዙ የፕሮዳክሽን አባላት አሉ እና ቀስቲ አንቺ ደግሞ አብራሪ ይቀር። እሺ ያው ቅድም እንደተናገረችው ሰው በናቶም ፊልም ፕሮዳክሽን ውስጥ በጣም ብዙ አባላቶችን በውስጡ አቅፏል። ናቶም ማለት የእነርሱ እንደማለት ነው እና ናቶም ፊልም ፕሮዳክሽን የተለያዩ ስራዎችን ይሰራል። ቲያትሮችን፣ አጫጭር ፊልሞችን እንዲሁም ደግሞ የሙሉ ጊዜ ፊልምም ይሰራል እና እንዲሁም ደግሞ ለትናንሽም ለትላልቅም ድርጅቶች የተለያዩ ማስታወቂያዎችን እንሰራለን እና እንግዲህ ማስታወቂያዎችን ማሰራት የምትፈልጉ እንዲሁም ደግሞ የእኛን ስራዎች ስፖንሰር ማድረግ የምትፈልጉ ድርጅት ያላችሁ ሰዎች መታችሁ እኛን ማናገር ትችላላችሁ። እንዲሁም ደግሞ በስክሪኑ ስር የምታዩትን ስልክ ቁጥር በመጠቀም ደውላችሁ እኛን ማግኘት ትችላላችሁ እንላለን። እንግዲህ በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የገና በዓል በሰላም አደረሳችሁ። እንዴት ነው በዓሉ? አሪፍ ነው አይደል? እና የበዓል ፕሮግራማችን ይሄን ይመስላል። የቀረ ጥያቄ አለ? እንግዲህ ከዚህ ውስጥ ያላወራችሁ ያልተናገራችሁ ሰዎች ስለ ናቶም ፊልም ፕሮዳክሽን ምን አይነት ስሜት ይሰማችኋል? ምናልባትም ደግሞ ጥሩ ምኞት ሊሆን ይችላል። ሁለት ሰው ብቻ ማለት ነው። ጥሩ ምኞታችሁን ወይም ደግሞ እዚህ ፊልም ፕሮዳክሽን ውስጥ ስለገባችሁ የተሰማችሁን ስሜት ሁለት ሰው። እኔም እዚህ ፕሮዳክሽን አባል ውስጥ በመቀላቀሌ በጣም ደስተኛ ነኝ እና ፈጣሪያችን ሀብሉ እንዳስጀመረን በብሉ እንዲያስጨርሰን የሱ መልካም ፈቃድ ነው። መልካም በዓል። ያው በጣም ደስ ብሎኛል። ይህን ቲም ትልቅ ደረጃ ላይ እንደሚደርስ አምናለሁ። በድጋሚ እንኳን ደረሳችሁ። ይህን ፍቅር የሚችል ነገር አለ ሲሆን ነገር ሊያቸው እንኳን አደረሳችሁ። በጣም ወዳችሁ ስለመጣሽ ደስ ብሎሻል? በጣም ነው ወዳችሁ። እሺ አመሰግናለሁ። እዚህ ክሩ ላይ በመቀላቀሌ በጣም ደስ ብሎኛል። በጣም ደስ የሚል ክሩ ነው። ያው አሁን ገና ጅማሯችን ነው። ከዚህ በኋላ ደግሞ ትላልቅ ስራዎችን ሰርተን ደግሞ ብዙ እንደምናሳይ አምናለሁ። አመሰግናለሁ። ስለ ናቶም ፕሮዳክሽን ያላችሁን ሀሳብና ጥሩ ምኞታችሁን ስለነገራችሁ እናመሰግናለን። እንግዲህ እስካሁን እናንተ ጥያቄዎች ስንጠይቅ ነበረ፣ እኛ ግን አልተጠየቅም። ስለዚህ ጠያቂው ሲጠየቅ እሺ ሜሉዬ ራስሽን አስተዋውቂልን፣ እንዲሁም ደግሞ ናቶም ፊልም ፕሮዳክሽን ውስጥ ያለሽን የስራ ዘርፍ ንገሪን። እሺ ስሜ ሜላት ጥሩነህ ይባላል። በናቶም ፊልም ፕሮዳክሽን ውስጥ ያለኝ ድርሻ ተዋናይና ረዳት ሜካፕ አርቲስት ነኝ። አንቺም ራስሽ? እሺ ሜሉዬ እኔ ደግሞ ስሜ ደግሞ ጥላሁን ይባላል። በናቶም ፊልም ፕሮዳክሽን ውስጥ ተዋናይና ሆስት ነኝ። እንግዲህ ያው እንዲህ እያልን ፕሮግራማችን እያጠቃለልን ነው። ከዛ በፊት ግን አንድ ነገር ይቀረናል። ተስፋ ሲኒማ አዲስ የዩቲዩብ ቻናላችን ነው። ሁላችሁም ተስፋ ሲኒማን ጆይን እያደረጋችሁ ሰብስክራይብ አድርጉ፣ ሼር ላይክ አድርጉልን። ስለዚህ ተስፋ ሲኒማን ማበረታታት የምትፈልጉ ቅድም እንዳልነው ከስር በሚቀመጥላችሁ ስልክ ቁጥር ናቶም ፊልም ፕሮዳክሽንን ማገዝ ትችላላችሁ። እንግዲህ አሁን ደግሞ ፈታ ዘና እንድንል በሙዚቃ እንጨዋወታለን ማለት ነው።
በዓላችን እንዴት ነው? ጥሩ እያለፈ ነበር? ሁላችንም በቤታችን ተሰብስበን ቆንጆ የበዓል ፕሮግራምን አሳልፈናል እና ከዚህ በኋላ በጣም አሪፍ ጊዜ እናሳልፋለን። መልካም በዓል። ለሁላችሁም መልካም በዓል በድጋሚ እናመሰግናለን። Yeah.